ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ብዝት ዝት ይበልልኝ እያልኩኝ ዛሬ ከጓደኛዬ ጋር የቀረጽነውን ቪዲዮ አብረን ዛሬ ፖስት ነው። ይሄ ቪዲዮ ከተቀረጸ 15 ቀን ያልፈዋል፣ ግን እስከ ዛሬ አልፖስትኩትም። አብረን ነበርና ልንለያ ስንል ቁርሳችን ልንሰራ በዛም ደግሞ እኔ የምቋጥረው ምሳ ልሰራ ጉድ 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 እያለ ነው እዚህ ጋር ማለት ነው። ሽንኩርታችን እየከታተፍን ግን የምር ከሰው ጋር አብራችሁ ሰርታችሁ ለምዳችሁ ምናምን ማለት ስትለያዩ በስማም እንዴት እንደሚከብድ እንዴት እንደሚደብር ማለት ነው። እኔ ወደ ቤቴ ስለሆነ የምሄደው እኔ ብዙም እንትናም ግን እሷ ጋር አብረን ቆይተን ልንለያይ ስለሆነ እሷ ድብር ብሏታል እና እዚህ ጋር ሽንኩርታችን እየከሸከሽን ነው እኛ ላወጣንበት ብለን ከሽ 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 አባቷ አራት ኮሳተር ደግሞ ብለን ያኮሳትራት ጉድፈላ ቀጥታ ወደ ብረት ድስታችን ሽንኩርታችን አስገባን። እስኪ ቤቱን ስትጀምሩ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ አበረታቱኝ። እስቲ አበረታቱኝ እህታችሁ፣ ምን ችግር አለው? እዚህ ጋር ሽንኩርታችን ተከተፈ፣ ድንቻችንን ከትፈን ቁጭ አድርገናል። አሁን ዳይ ወደ ቲማቲማችን እያጠብን ከኋላ ፍለጥ ትልብኛል። ምንድን ነው የሚያስፈጥጥሽ? እስኪ እዚህ ጋር መታኩ ሁለታችንን ቁጭ በቆመን እናቴን የስራዬን እየሰራሁኝ ወሬያችንን እየቀጨን ነው። ሰዎቻችን አልተነሱም ገና። ድብር ብሏታል። እዚህ ጋር ማለት ደብሮኛል እያለች ነው፣ ግን ድምፁን አላስገባሁትም። ሌላ የሚያስጠላም ድምፅ ነበረ ከውጭ የልጆች ድምፅ ስለሚሰማ ድምፁን አላስገባሁትም። በዚህ ጋር ወሬያችንን እየቀጨን አለ ስራውን ትስራበት እስኪ ዞር በይ። ወይ ጉድ! ቲማቲማችን እየተላጠ ነው። የምር ግን ማለት ነው ማለት አንድ ቤት የምትሰሩት ይኸው ስለምታላችሁ፣ ግን እንደዚህ አንድ ቤት ቲማቲማችን ተከተፈ አንድ ቤት ቆይታችሁ ማለት ነው ወይ ለእንግድነት ሄዳችሁ የሀገራችን ዜጋ አግኝታችሁ ከዛ አብራችሁ ቆይታችሁ ስትለያዩ በስመ አብ እንዴት ነው የሚደብረው። ግን አሁን እነሱ እኛ ጋር መጥተው ሲሄዱ ድብር ነው የሚለኝ። እኔ ግን ወደ ቤት ሊደርስ ስለሆነ ብዙም አልደበረኝም። እሷ ነች ድብር ያላት። እዛ እንደም ወደ ነጭ ሽንኩርታችን ሰዎቻችን ሳይነሱብን እኮ ቶሎ ቶሎ እየተጣደፍን ነው። ከተነሱማ ያሯሩጡናል። ይሄን አምጡ፣ ይሄን ውሰዱ፣ ይሄን አምጡ፣ ይሄን ውሰዱ ሲሉ ያሯሩጡናል። እሷ ደግሞ እዚያ ጋር ፖፖ ላይ እየሰራች ነው። ተከተፈ፣ አለቀ አለቀ ደቀቀ። በእጇ ላይ እንዳይቀጣት በእጇ ይዛ ነው እሷ እዛ ጋ ከኋላ የምትሰራ። እየቀላና ወደ ቁሌታችን ሄደናል። እሷም በአንድ እጇ ፎጣ በአንድ እጇ ስልክ። እግዚኦ እግዚኦ። ወደ ቁሌታችን እዚህ ጋር ነው የቀረጭ ብያት፣ አንዴ አንቺ አልገባሽም ግማሽ ጎንሽ ነው የገባው ትለኛለች ማለት ነው። ግማሽ ግማሽ አካላችን ማለት የጀማሪ ነገር እንግዲህ ጀማሪዎች ነን። አበረታቱን አበረታቱኝ ልበል እንጂ እኔን። ፍጥነታችን ማለት ነው ሰዎቹ እንዳይነሱብን ስለሚቆጡን አይደል? ማቆጣት አይቆጡም፣ ግን
ያው ወደዛ ወደዚህ ሲሉን አያሰሩንም፣ ያናምጪ እንውሰጅ ሲሉ አያሰሩንም ብለን በጣም እየተሯሯጥን ነው ማለት ድርግም 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 ያደረግነው ሁሉንም ነገር። እዚህ ጋር ደግሞ ወዝ 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 ከዛ እዚህ ጋር እሷ ደብሯታል። ይኸው ከኋላ ፖፖ አለ። እሷ ድብር ብሏታል ማለት ነው። ፖፖ ላይ እየሰራች ነው። ደብሮኛል ምናምን እያለች እያወራች ነው። ድምፅሽ አይገባም እባክሽ ዝም ብለሽ አትድገሚ እያልኳት ነው። ሰላም በያቸው እላታለሁ። እወዳችኋለሁ ትላለች። ቁሌታችን ተቁላላ አለቀ። ወደ ድንች የምር ግን ሁሌም ሲሄድ ጨማምሬ ነው እንደዚህ ይዤ ነው የምሄደው፣ ቋጠሬ ማለት ነው። እኔ እነሱ የሚሰሩትን የሚገዙትን ይሄ ሻወርማ ምናምን ስለማልበላ እነሱ ሻወርማ ነው የሚበሉት እዚህ ስንደርስ። እኔ ስለማልበላ እንዲቋጥሬ ነው ሁሌም የምሄደው ማለት ነው። የአሁኑ ደግሞ ለየት የሚያደርገው እንጀራ መጥተውልናል። በኢትዮጵያ እንጀራ ነው የምቋጥረው። ሌላ ጊዜ እኮ የኔፍሮ ዱቄት እንጀራ የጋገርን ነው። ተጨመረን ድንቻችንን ተቁላላ። ዳይ ወደ ውሃ ወደ መከለስ ክልስ አረግንና ጨረስን። ቶሎ ቶሎ እያለፍኩ እየቆረጥኩ ነው ያስገባው። ምክንያቱም ረጅም ነው ቪዲዮ። አሁን እዚህ ጋር ልንቋጥር ነው ይሄን በሚያክል ድስት ማለት ነው። ድስት ልበለው እንጀራችን እዚህ ጋር ወጣችን አለ ተቋጠረ። ቃሪያውም እንዳይቀር። ከዛ እዚህ ጋር ደግሞ ልንቀምስ ነው። ጠግበናል ማለት ነው። ሳበልተናል። ከዛ ደረስን ቤታችን። እየተከፈተ ነው። ወይኔ የተቋጠረ ምሳ ግን የምትወዷላችሁ? በስላሴ ስም እንዴት እንደሚጣፍጥ አትጠይቁኝ። ቤታችን ሄድን። እዩት እንዴት እንደሚያምር እግዚአብሔር እንዴት እንደሚጣፍጥ አትጠይቁኝ። በቃ እዚህ ጋር ወጣ። እዚህ አሁን ብቻዬን እየለፈለፍኩ ነው፣ እየመረኳት ነው እሷን ማለት እሷ ነች ቋጥሪ ቋጥሪ እያለች እንትን የምትለኝማ ሰነፍ ነው፣ ይሰንፋለሁ። በለት እዚህ ጋር የቅንስ አረግንና ምርቅ ምርቅርቅ እያረኳን ነው የበለው። የምር እንደው እግዚአብሔር ይስጥሽ፣ ጨማምሮ ይስጥሽ፣ በሰላም ላገርሽ ያብቃሽ እያልኳን ነው ጓደኛዬ እዚህ ማለት ነው። ልብ ይመርቅ ይላል የሀገሬ ሰው ሲተርት። እዩት ሲያምር አያምርም? እና እኔ ውድ ቤተሰቦች እስቲ ቪዲዮውን በማየት ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ያደረጋችሁ ሲያበረታቱኝ በጣም ነው የማመሰግናችሁ። እስካሁን አብራችሁ ስለቆያችሁ በጣም አመሰግናለሁ። ክብር በሉልኝ። ሰላማችሁ ብዝት ይበል። ባይ